ሰላም ውድ የኢንጂነርስ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ የሰርፌስ ትሪትመንት ላይ ፕራይም ኮት MC30 ፕራይም ኮት ቢትመን መንገድ ላይ ምን ያህል አማውንት ነው መጠቀም ያለብን፣ የተሰጠን ሌንግዝ እና ዊድዝ ተጠቅመን ምን ያህል አማውንት ነው መጠቀም ያለብን የሚለውን እናያለን። ስለዚህ ቅድሚያ ምንድን ነው የምናደርገው ማለት ነው፣ ኤሪያውን እንፈልጋለን ማለት ነው። የመንገዱ ኤሪያው የአስፋልቱ ኤሪያ ስንት ይሆናል ማለት ነው? ሌንግዝ ታይምስ ዊድዝ እናደርጋለን ማለት ነው። ሌንግዝ እዚህ ጋር ስንት ነው የተሰጠን? 1000 ሜትር ነው። ዊድዙ ደግሞ 7 ሜትር መንገድ ነው ማለት ነው። ስለዚህ ኤሪያው ስንት ይሆናል? እዚህ ጋር 7000 ሜትር ስኩዌር ይሆናል ማለት ነው። ስለዚህ አፕሊኬሽን ሬት የተሰጠን አፕሊኬሽን ሬት ኢራ ስፔሲፊኬሽን ላይ ኢራ ስፔሲፊኬሽን ምን ይለናል? MC30 ፕራይም ኮት ሲሆን ማለት ነው አፕሊኬሽን ሬታችን ከ0.5 ሊትር ፐር ሜትር ስኩዌር እስከ 1.4 ሊትር ፐር ሜትር ስኩዌር ነው ማለት ነው አፕሊኬሽን ሬታችን ማለት ነው። ስለዚህ እዚህ ጋር የተሰጠን ስንት ነው? 1.0 ወይም 1 ሊትር ፐር ሜትር ስኩዌር ነው የተሰጠን አፕሊኬሽን ሬት ማለት ነው። ስለዚህ አፕሊኬሽን ሬት ሚኒማሙ ስንት ይሆናል ማለት ነው? እዚህ ጋር 1 ሊትር ፐር ሜትር ስኩዌር ሚኒማሙ 0.06 ሊትር ፐር ሜትር ስኩዌር እንቀንሳለን ማለት ነው። ምክንያቱም ቶለራንሳችን ፕላስ ኦር ማይነስ 0.06 ስለሆነ ማለት ነው። ስለዚህ መጠቀም ያለብን ስንት ነው ማለት ነው? እዚህ ጋር 0.94 ሊትር ፐር ሜትር ስኩዌር ሚኒማም አፕሊኬሽን ሬታችን ማለት ነው። እዛ አፕላይ ስናደርግ ፕራይም ኮት ሚኒማም ይሄኛውን መጠቀም ያለብን ማለት ነው። ማክሲማም አፕሊኬሽን ሬታችን ደግሞ ስንት ነው ማለት ነው? ማክሲማም አፕሊኬሽን ሬታችን 1 ሊትር ፐር ሜትር ስኩዌር ሲደመር 0.06 ሊትር ፐር ሜትር ስኩዌር ነው ማለት ነው። ስለዚህ ስንት ይሆናል ማለት ነው? ይሄ 1.06 ሊትር ፐር ሜትር ስኩዌር ይሆናል ማለት ነው። ስለዚህ ስንጠቀም አፕሊኬሽን ሬታችን ከ0.94 ሊትር ፐር ሜትር ስኩዌር እስከ 1.06 ሊትር ፐር ሜትር ስኩዌር መሆን አለበት ማለት ነው። ስለዚህ አፕሊኬሽን ሬታችን ካገኘን ማለት ነው ምን እናደርጋለን? እዚህ ጋር ቮሊዩማችን እንፈልጋለን ማለት ነው። ምን ያህል አማውንት ኦፍ MC30 ያስፈልገናል የሚለው እዚህ ጋር እናያለን። ስለዚህ ኤሪያ ሲባዛ በአፕሊኬሽን ሬት እናደርጋለን። ለምሳሌ ቮሊዩም MC30 ሚኒማም እንፈልግ። እዚህ ጋር ትንሹ ምን ያህል ነው ቮሊዩም መጠቀም ያለብን MC30 የሚለው እኔ ኤሪያችን ስንት ነው? 7000 ሜትር ስኩዌር ነው። አፕሊኬሽን ሬታችን 0.94 ሊትር ፐር ሜትር ስኩዌር ነው ማለት ነው። ስለዚህ ሚኒማም ቮሊዩማችን እዚህ ጋር ስንት ነው መጠቀም ያለብን ማለት ነው? 6580 ሊትር MC30 ፕራይም ኮት መጠቀም አለብን ማለት ነው። ሚኒማም ይሄን ያህል መሆን አለበት ማለት ነው። ማክሲማም ደግሞ ስንት ይሆናል ማለት ነው? MC30 ማክሲማም ከዚህ መብለጥ የለበትም ማለት ነው። ማክሲማም ኤሪያችን ስንት ነው? እዚህ ጋር 7000 ሲሚላር ነው ሊትር ፐር ሜትር ስኩዌር ሲባዛ በ1.06 ሊትር ፐር ሜትር ስኩዌር ይሆናል ማለት ነው። ስለዚህ ምን እናደርጋለን ማለት ነው? እዚህ ጋር ቮሊዩማችን ስንት ይመጣል ማለት ነው? 7420 ሊትር ይመጣል ማለት ነው። ስለዚህ ሬንጃችን ከ6580 እስከ 7420 ሊትር ነው የምንጠቀመው ማለት ነው። ለዚህኛውን ከቨር ለማድረግ ለዚህኛው መንገድ ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? አማውንት ኦፍ MC30 ፕራይም ኢን ባረል ወይም በኬጂ ፈልግ ነው ያለው። በባረል ወይም በኬጂ ፈልግ ስላለን ባረል ወይም ኬጂ ነው የሚለው። ስለዚህ ኢን ኬጂ ወይም በባረል ለመፈለግ ምን እናደርጋለን ማለት ነው? ኢራ ስፔሲፊኬሽን ምን ይለናል? ደንሲቲ ኦፍ MC30 ፕራይም ኮት ሬንጅስ ከ0.91 እስከ 0.93 ኪሎ ግራም ፐር ሊትር ነው ማለት ነው። ይሄኛው ሬንጃችን ነው። ስፔሲፊኬሽን ላይ ኢራ ላይ MC30 ዴንሲቲው ይሄኛው ነው ማለት ነው።
ስለዚህ ዴንሲቲ ከ0.91 እስከ 0.93 ነው ይላል። ስለዚህ እዚህ ጋር የተሰጠን ዴንሲቲ እዚህ ጋር ቶለራብል የሚባለው ለምሳሌ ስንት ነው እንበል? ዴንሲቲው 0.9 ዴንሲቲ 0.92 ኪሎግራም ፐር ሊትር ነው እንበል እዚህ ጋር ዴንሲቲያችን ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ዴንሲቲ ኢዝ ኢኳልስ ቱ ፎርሙላ ዴንሲቲ ማስ ኦቨር ቮሊዩም ነው ማለት ነው። ስለዚህ ዴንሲቲ እዚህ ጋር ስንት ነው? ዴንሲቲያችን 0.92 ኪሎግራም ፐር ሊትር ነው። እዚህ ጋር ምን እንፈልጋለን ነው? ማስ ኦቨር ቮሊዩም። ቮሊዩም የሚለው ለምሳሌ እዚህ ጋር ሚኒማም እንጠቀም። ሚኒማም ስንጠቀም ማስ ኦቨር 6580 ሊትር። እዚህ ጋር ሚኒማም ማስ እንፈልግ ማለት ነው። ስለዚህ ማስ ሚኒማም ኢዝ ኢኳልስ ቱ 6580 ሊትር በ0.92 ኪሎግራም ፐር ሊትር ነው ማለት ነው። ስለዚህ እዚህ ጋር ስንት ይመጣል ማለት ነው? 6580 ሚኒማሙ 6053.6 ኬጂ። እዚህ ጋር ደግሞ 0.92 ኪሎግራም ፐር ሊትር እናደርጋለን። ስንት ይሆናል ማሱ? ማስ ማክሲማም ኦቨር ስንት ነው? እዚህ ጋር ቮሊዩማችን 7420 ሊትር ነው ማለት ነው። ስለዚህ እዚህ ጋር ምን ይሆናል ማለት ነው? ማስ ማክሲማም ማስ ኢዝ ኢኳልስ ቱ 7420 ሊትር ሲባዛ በ0.92 ኪሎግራም ፐር ሊትር ይሆናል ማለት ነው። ይሄ ስንት ይመጣል ማለት ነው? 6826.4 ኪሎግራም ይመጣል ማለት ነው። ይሄኛው ኢንተርምስ ኦፍ ማስ ስንፈልግ ይሄን ያህል ነው ሚኒማሙ፣ ማክሲማሙ ደግሞ ይሄን ያህል ነው። በዚህ ሬንጅ ውስጥ ነው ያለው ማለት ነው። ስለዚህ ናምበር ኦፍ ባረል ለመፈለግ ምን እናደርጋለን ማለት ነው? ናምበር ኦፍ ባረል ለመፈለግ እዚህ ጋር 6053.6 ኬጂ አንዱ ባረል ኤምሲ 30 ፕራይም የሚይዘው ማለት ነው 200 ኪሎ ግራም ነው የሚመዘነው ማለት ነው። ስለዚህ እዚህ ጋር ስንት ይመጣል ማለት ነው? 6053 ለዚህኛው ስናካፍል 30 ባረል ይሆናል ማለት ነው። 30 በርሜል ይሆናል ማለት ነው። ይሄኛው ምንድን ነው ማለት ነው? ሚኒማም። ኦኬ እዚህ ጋር ማክሲማም ስንፈልግ ደግሞ ማክሲማም ስንት ይሆናል ማለት ነው? 6826.4 ኬጂ ለ200 ኪሎ ግራም እናካፍላለን ማለት ነው። ስለዚህ ማክሲማሙ ስንት ይሆናል ማለት ነው? እዚህ ጋር ማክሲማም ናምበር ኦፍ ባረል 34 ባረል ወይም 34 በርሜል ይሆናል ማለት ነው። ስለዚህ በባረል ከፈለግን በዚህና በዚህ መሃል ነው ያለው ማለት ነው ሬንጃችን። ስለዚህ ቶታሊ አፕሊኬሽን ሬታችን በ1 ሊትር ፐር ሜትር ስኩዌር እንጠቀም ካልን ደግሞ 1 ሊትር ፐር ሜትር ስኩዌር ብቻ ተጠቅመን ማክሲማም እና ሚኒማሙን ሳንፈልግ ማለት ነው ማግኘት እንችላለን። ማክሲማም እና ሚኒማም ግን አቨሬጅሊ ለመውሰድ ይሄን ያህል ተጠቅመን በዚህና በዚህኛው ሬንጅ እንዳለ አማውንት ኦፍ በርሜላችን የሚያስፈልገን በ30 እና 34 መሃል ነው ያለው ማለት ነው። እናመሰግናለን። እንግዲህ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ቻው።